ሰላም ሰላም ሙሳኔ ዛሬም እንደተለመደው አንድ አጥር ያለች ግን በጣም ጠቃሚ የሆነች ቪዲዮ ይዤ መጥቻለሁ። በዛሬ ቪዲዮ የምናየው ብዙዎቻችን ዴይ ቱ ዴይ በየአክቲቪቲዎቻችን ላይ የምንጠቀመውን የአውቶዴስክ ፕሮዳክቶችን እንዴት አድርገን ከፒሲያችን ላይ ቶታሊ አንስታል ማድረግ እንደምንችል ነው ወይ ደግሞ How to perform a clean uninstall of Autodesk products, Windows 11. እዚህ ላይ የማሳያችሁ የዊንዶው 11 ፕሮሲጀር ለዊንዶውስ 10 አፕሊኬብል ስለሆነ ዊንዶውስ 10 የምትጠቀሙ የሙሳፍዲ ቤተሰቦች ሴም ፕሮሲጀር ተከትላችሁ ከዊንዶው 10 ላይ የአውቶዴስክ ፕሮዳክቶችን ቶታሊ ክሊን የሆነ አንስታል ማድረግ ትችላላችሁ ማለት ነው። የመጀመሪያው ጥያቄ የሚሆነው Why a clean uninstall? ለምን ክሊን አንስታል የሚባለው ነገር አስፈለገ? እንዲሁ ጀስት ኖርማሊ ኢንስታል አድርገን ሪኢንስታል በማድረግ አዳዲሶችን ፕሮግራሞች መጠቀም አንችልም ወይ ነው። ለምን ክሊን ኢንስታል እንዳስፈለገ አራውንድ 3 የሆኑ ፖይንቶችን እናወራና ቀጥታ ወደ ፕሮሲጀሩ የምንገባ ይሆናል ማለት ነው። the first reason why a clean uninstall is important ensures no leftover files, registry entries, or conflicts. እንደምታውቁት አውቶዴስክ በየአመቱ አዳዲስ ፕሮዳክቶችን ወይ ደግሞ አዳዲስ ቨርዥኖችን ይለቃል። እነዚህ አዳዲስ ቨርዥኖች ደግሞ በየቀኑ የምንሰራቸውን ስራዎች ሞር ኤፊሺየንት በሆነ ወይ የሚያሰሩን አዳዲስ የሆኑ ፊቸሮችን ይዞልን ስለሚመጡ እነዚህን አዳዲስ ፕሮዳክቶች መጠቀም ለኛ እንደ ግዴታ ይሆንብንና ፕሪቪየስሊ የምንጠቀመውን ኦልድ ቨርዥን አንኢንስታል ማድረግ ስንሞክር ብዙዎቻችሁ በውስጥም በኮሜንትም እየተቸገራችሁ እንደሆነ እየነገራችሁን ስለሆነ ይሄንን ቪዲዮ መስራት ይግድ ሆኖብኛል ማለት ነው። እነዛን አላስፈላጊ ኮንፍሊክቶች ፕላስ ደግሞ prevents installation issues when reinstalling. ብዙ አይነት ኢሹዎች ይገጥሙናል እንደየፒሲያችን እንደምንጠቀመው ዊንዶው ቨርዥን ማለት ነው። እነዚህን ኢሹዎች አቮይድ ለማድረግ ፕላስ ደግሞ ኮራፕትድ የሆነ ኢንስታሌሽን እንዳናደርግ ኢንስታል አድርገን ከጨረስን በኋላ ፕሮዳክቱን መጠቀም ስንሞክር ያ ኢንስታል ያደረግነው ፕሮግራም ኮራፕትድ ይሆንብንና ለመነሳት ፌል ያደርጋል ማለት ነው። እነዚህን ኢሹዎች አቮይድ ለማድረግ ክሊን አንስታል የሚባለው ነገር very important ይሆናል ማለት ነው። That's why this video is for you. The first step will be manual step by step uninstallation ነው። የመጀመሪያው የሚሆነው ማኑዋሊ ከፒሲያችን ላይ የአውቶዴስክ ፕሮዳክቶችን ቶታሊ ዋይፕ አውት ማድረግ። ይህንን ቪዲዮ ከወዳችሁት ላይክ እና ሼር በማድረግ ይሄ ቪዲዮ ለብዙዎች ተደራሽ እንዲሆን እንድታግዙኝ እየጠየቅኩ ቀጥታ ወደ ማኑዋል አንኢንስታሌሽኑ እገባለሁ ማለት ነው። የመጀመሪያው ፕሮሲጀር የሚሆነው እዚህ ሰርች ባር ላይ እንመጣና ኮንትሮል ፓነል ብለን ሰርች እናደርጋለን። በዚህ ስክሪን ላይ እንደምታዩት ኮንትሮል ፓነል የሚል ይመጣል። ዘን ክሊክ እናደርጋለን። እንደዚህ ማክሲማይዝ እናደርገውና እዚህ ጋር ፕሮግራምስ ይላል። ዘን ከስሩ እዚች ጋር አንኢንስታል የፕሮግራም ይላል። እሱ ላይ ክሊክ እናደርጋለን ማለት ነው። እንደምታዩት እዚህ ጋር ኢንስታል ያደረግናቸው ሁሉም ፕሮግራሞች እዚህ ውስጥ አሉ ማለት ነው። ፒሲያችን ላይ የተጫኑ ማንኛውም አይነት ፕሮግራሞችን እዚህ ውስጥ ነው የምታገኙት ማለት ነው። እኛ የዛሬው ታርጌታችን አውቶዴስክ ፕሮዳክት ስለሆነ እዚህ ጋር እንመጣና ፐብሊሸር ሚላል እዚህ ውስጥ ገብተን ፕሮግራም ባህር ውስጥ ገብተን አንዋኝም ማለት ነው። ኢዝሊ የምንፈልገውን ፕሮግራም ከዚህ ከፐብሊሸር ውስጥ ፒክ አድርገን አንስታል ማድረግ እንችላለን ማለት ነው። አንደኛው ትሪክ ይሄ ነው ማለት ነው። ስለዚህ እዚህ ፐብሊሸር ላይ መጣና ከዛ እዚህ ዳውን አሮ ላይ ክሊክ ስናደርግ እዚህ ጋር የካምፓኒዎቹ ደግሞ የፐብሊሸሮቹ ስም ይመጣል። ስለዚህ እኛ አውቶዴስክ ነው። እዚህ ጋር አውቶዴስክ ሌላም አውቶዴስክ ካለ እዚህ ውስጥ ቼክ ታደርጋላችሁ ማለት ነው። አውቶዴስክ ኢንክ አውቶዴስክ ይላል። እኛ ሁለቱን ነው የምንፈልገው፣ ከዛ ውጭ ያለውን ሌላም አንፈልግም። ስለዚህ እነዚህ እንደምታዩት የተለያዩ አይነት ፐብሊሸሮች ናቸው። የኛው የዛሬው ታርጌት አውቶዴስክ ስለሆነ አውቶዴስክ ላይ እንደዚህ ቼክ እናደርጋለን። ስለዚህ እዚህ ጋር እንደምታዩት የተለያዩ የአውቶዴስክ ፕሮዳክቶች ይመጣሉ ማለት ነው። እነዚህን አንድ ባንድ አንኢንስታል እናደርጋቸዋለን ማለት ነው። የመጀመሪያው እዚህ ጋር አውቶዴስክ አፕ ማናጀር ነው የሚለው ደብል ክሊክ እናደርግና አንኢንስታል እናደርገዋለን ማለት ነው። እንደምታዩት
ፕሪፔሪንግ ቱ ሪሙቭ ይላል። ሶ ጠፍቶልኛል። ሶ ይቀጥለው አውቶዴስክ ሴቭ ቱ ዌብ ኤንድ ሞባይል ይላል። ሶ እዚህ ጋር ክሊክ ስታደርጉ እዚህ ጋር አንኢንስታል ማድረግ ትችላላችሁ ከፈለጋችሁ። ይቀጥለው አውቶዴስክ ባች ሴቭ ዩቲሊቲ ስታንድ አሎን ነው የሚለው፣ እሱንም ደብል ክሊክ እናደርጋለን። ይቀጥለው አውቶዴስክ ኦፕን ኢን ዴስክቶፕ ይላል። ኤኒ አውቶዴስክ ፕሮዳክቶችን ከዚህ ላይ ዋይፕ አውት ማድረግ ነው ስራችን የሚሆነው ማለት ነው። አውቶዴስክ ቬሂኩላር ትራኪንግ 2026 አንስታል እንላለን። ፊኒሽ አውቶዴስክ አክሰስ አንስታል እንላለን። ሶ ኤቭሪ አውቶዴስክ ፕሮዳክት ስቴፕ ባይ ስቴፕ ሁሉንም በዚህ መልኩ አንስታል አድርገን ከማሽናችን ላይ ወይ ደግሞ ከፒሲያችን ላይ ሪሙቭ እናደርጋለን። ሶ ኢንፍራወርክ ጨርሷል። ፊኒሽ አውቶካድ 2026 ነው። 2026 አውቶካድ ጨረሰን። ሲቪል 3D ከዛ ሲቪል 3D አለ። አንኢንስታል እንለዋለን። ሲቪል 3Dም በዚህ መልኩ አንኢንስታል አድርጎ ጨርሷል። ፊኒሽ ለዋለው ደን ሪፍሬሽ ላይሰንስ ማናጀሩን ዘን ላይሰንስ ማናጀሩ ላይ ክሊክ አደርጋለሁ። yes ዘን እዚህ ጋር እንደምታዩት አውቶካድ 2007 አንስታል ብየው ነበረ። ስቲል አልጠፋልኝም። ልሞክረው እስኪ ደግሜ። እዚህ ጋር ደብል ክሊክ እናደርጋለን። እንደምታዩት እየጠፋ ነው ያለው። ቶታሊ የአውቶዴስክ ፕሮዳክቶችን በፒሲያችን ላይ አጥፍተናል። ቀጣይ ስቴፕ የሚሆነው ምንድነው? እዚህ የአውቶዴስክ ዌብሳይት ላይ እንገባና እንዴት አድርገን ክሊን የሆነ አንኢንስታል ማድረግ እንደምንችል የአውቶዴስክን ምክር ቼክ እናደርጋለን ማለት ነው። እሱን ለማድረግ እዚህ ጋር መጥቼ ኢንስታለዋለሁ። ስለዚህ how to perform a clean uninstall of Autodesk products on Windows ይላል። ይሄንን ቼክ እናደርጋለን ማለት ነው። to clean uninstall Autodesk product try these following steps ይላል። እኛ ይሄኛው ፓርት ለኛ አይሰራም። the most recent የሆነ ቨርዥን ስለሆነ ይሄኛው ድሮ ለነበሩ ለአውቶካድ ወይ ደግሞ ሲቪል 3D 2022 አካባቢ ላይ ይሰራ የነበረ way of unstalling ነው። አሁን ላይ አይሰራም ማለት ነው። ስለዚህ ወደ ቀጣይ ስቴፕ ነው የምንሄደው ማለት ነው። ቀጣይ ስቴፕ የሚሆነው አራተኛው ስቴፕ ነው። go to C program file Autodesk እነዚህን አንስታል እናደርጋለን ማለት ነው። እሱን ለማድረግ ሲ ላይ እንገባለን። ፕሮግራም ፋይል Autodesk ከዛ ADOS እዚህ ማለት ነው። ይሄ ኦሬዲ አንኢንስታልድ ሆኗል ማለት ነው። ምክንያቱም የላይሰንስ ፕሮግራሙን ቅድም አንኢንስታል ስላደረኩት እዚህ ጋር ጠፍቷል ማለት ነው። ይሄ ቶታሊ ፎልደሩን እናጠፋዋለን፣ አንፈልገውም ማለት ነው። ይሄኛውንም 2024 የሚለውንም እናጠፋዋለን። ቶታሊ ከአውቶዴስክ ጋር የተያያዙ እነዚህን ፎልደሮች ደግሞ ቶታሊ ይሄኛው አውቶዴስክ የሚለውን ፎልደር ዲሊት እንለዋለን ማለት ነው። የቀረ አለ ነው የሚለኝ ራን እያደረገ ያለ ማለት ነው። ዲስክቶፕ ኮኔክተር ነው። እንመለሳለን ወደሱ። ኦኬ ደን አምስተኛው ደግሞ እዚህኛው ፎልደር እንገባለን። ዘን አውቶዴስክ እዚህ ጋር አውቶዴስክ የሚለውን እናጠፋዋለን። ኦኬ ኮመን ፋይልስ ላይ እንገባለን። ኮመን ፋይልስ ላይ
አውቶዴስክ ሼርድ የሚለውንም shift ፕላስ ዲሊት እንለዋለን። ቀጥሎ ይሄኛው አስፈላጊ ከሆነ ነው ይሄንን ራን የምናደርገው። ስታርት ላይ መጣና %temp% ይሄ ለምዶ የሚጠቅመን ራን እያደረጉ ያሉ ቴምፖራሪ ፋይሎችን የምናጠፋበት ነው። shift ፕላስ ብለን ዲሊት እናደርጋቸዋለን እነዚህ ቶታሊ። የቀሩ ካለ ችግር የለም ስኪፕ እንላቸዋለን። እዚህ ጋር ምን ይላል? ቀጥሎ ደግሞ remove these folders ቅድም ስናደርግ የነበረው ማለት ነው። አውቶዴስክ ላይ እንገባና ቼክ እናደርጋለን። ፕሮግራም ፋይልስ አውቶዴስክ ይሄንን ዲሊት እንለዋለን። good common files አውቶዴስክ shared የሚለውን እንደምታዩት እየጠፋ ነው ያለው ማለት ነው። አውቶዴስክ የለም እዚህ እንገባለን። AutoCAD 2007 እናጠፋለን። አውቶዴስክ እናጠፋለን። ኤቭሪቲንግ እየጠፋ ነው ያለው። እንገባለን እናጠፋለን። ይሄንንም በምታዩት መልኩ አውቶዴስክ የሚባል ፕሮዳክት በፒሲያችን ላይ እየጠፋ ነው። ፕሮግራም ዳታ አውቶዴስክ ከዛ እዚህ ዩዘር ላይ መጣለን። ሙሳ ያው እናንተ የዩዘራችሁን ኔም ነው የምትጠቀሙት። ከዛ አፕ ዳታ ይሄ እዚህ ጋር መጣችሁ ሾው ሂድን አይተምስ የሚለውን ካላበራችሁ አይመጣላችሁም ማለት ነው። ሰው እንገባለን ሮሚንግ ከዛ አውቶዴስክ እናጠፋለን። ሎካል ላይ እንገባና አውቶዴስክ አሁን ምንም አይነት የአውቶዴስክ ፕሮዳክት ፒሲያችን ላይ አልቀረም ማለት ነው። ምንም አይነት የአውቶዴስክ ፕሮዳክት ፒሲያችን ላይ አልቀረም ማለት ነው። ይሄ በያችሁት መልኩ ሁሉንም አይነት የአውቶዴስክ ፕሮዳክቶችን በፒሲያችን ላይ አጥፍተናል ማለት ነው። ምንድነው የምናደርገው? ተጨማሪ ኦፕሽኖችን ሌሎች እንደዚህ ያስቸገራችሁ ፓርት ካለ ተጨማሪ ኦፕሽኖችን አሁን ደግሞ እናያለን ማለት ነው። እስካሁን ማኑዋሊ እንዴት አድርገን ከፒሲያችን ላይ የአውቶዴስክ ፕሮዳክቶችን ዋይፕ አውት ማድረግ እንደምንችል አይተናል። የሚቀጥለው ደግሞ እንደ አማራጭ ሁለተኛው ደግሞ አዲሽናል ቱልስ ናቸው which is optional method of uninstalling Autodesk products ማለት ነው። አንደኛው ምንድነው Revo uninstaller ይባላል። ይሄኛው ደግሞ ያስቸገራችሁ አልጠፋ ብሎ የተቸገራችሁ ፕሮግራም ካለ የአውቶዴስክ ፕሮዳክት ብቻ ሳይሆን ሌላም ያስቸገራችሁ ፕሮዳክት ካለ ይሄንን Revo uninstaller በመጠቀም ከፒሲያችሁ ላይ ማጥፋት ትችላላችሁ ማለት ነው። ሁለተኛው ደግሞ ማይክሮሶፍት ፊክስት ቱል ይባላል። ይሄም እንደ ተጨማሪ ቱል አሁንም ያስቸገራችሁ ሶፍትዌር ካለ እንድታጠፉበት ነው። እነዚህን ሁለቱን ሶፍትዌሮች ቴሌግራም ቻናል ላይ ስለማስቀምጣቸው እሱ ላይ ወስዳችሁ ቼክ ማድረግና መጠቀም ትችላላችሁ። ነገር ግን እኛ እስካሁን ማኑዋሊ ሁሉንም ነገር አጥፍተናል። እንዴት መጠቀም እንዳለባችሁ ጀስት ሃይላይት ለማሳየት ያህል የመጀመሪያውን ሪቮ የሚባለውን አሳያችሁና የሚቀጥለውንም የማሳያችሁ ይሆናል ማለት ነው። ሪቮ የሚባለው ይሄ ነው። ስለዚህ ይሄ ኦሬዲ ነው ጭኛዋለሁ። ስለዚህ እዚህ ጋር ሰርች ያመጣና ሪቮ ብዬ ሰርች አደርጋለሁ። ሪቮ uninstaller ይላል። ይሄ ነው ፕሮግራሙ። እንደምታዩት ልክ እንደ ኮንትሮል ፓነል ኤቭሪቲንግ እዚህ ጋር ይመጣል ማለት ነው። አንስታል ማድረግ የፈለጋችሁትን ነገር ጀስት እዚህ ጋር ደብል ክሊክ ስታደርጉ እዚህ ጋር እንደምታዩት ኮንቲኒው ምናምን ብላችሁ አንስታል ማድረግ ነው የሚጠበቅባችሁ ማለት ነው። ሌላ የተለየ ነገር የለውም። ማለት ነው። ማጥፋት የምትፈልጉትን ነገር ጀስት ክሊክ አድርጋችሁ ከዚህ ውስጥ ፎቶሾፕ ከሆነ እንደዛው ኮንቲኒው ብላችሁ አንስታል ማድረግ ነው። ጀስት እንደ ኮንትሮል ፓነል ነገር ነው የሚመጣው ማለት ነው። ሁለተኛው ደግሞ ይሄኛው ማይክሮሶፍት አንስታለር የሚባለው ነው። ይሄ ጀስት ኤምቢአር ነገር ካለ ወይ ችግሩን ፊክስ ያደርጋል ወይ ራሱ አንስታል ያደርግላችኋል ማለት ነው። ኔክስት ትሉታላችሁ። ዲቴክቲንግ ፕሮብሌም ይላል። ዲቴክቲንግ ፕሮብሌም ካለ በኋላ ኢንስታሌሽን ነው ወይስ አንኢንስታል ማድረግ ነው የተቸገራችሁት? የእናንተ ችግራችሁን ኢንስታል ማድረግ ከሆነ እዚህ ክሊክ ታደርጋላችሁ። ካልሆነ ደግሞ እዚህ ጋር ክሊክ ስታደርጉ
እዚህ ጋር ዲቴክቲንግ ፕሮብለም ይላል። አሁንም የአንሳል ችግር ያጋጠማችሁን ነገር ከዚህ ውስጥ ይፈልግና ያወጣላችኋል ማለት ነው። ሶ ለምሳሌ እዚህ ጋር የቀረ የምንፈልገው ነገር ካለ እዚህ ውስጥ ክሊክ አድርጋችሁ ሴሌክት ብታደርጉት ለእናንተ አውቶማቲካሊ ችግሩን አስተካክሎ ኖርማል አንኢንስታል እንድታደርጉ ያግዛችኋል ማለት ነው። ሶ ቴሌግራም ላይ ልታገኙ የምትፈልጓላችሁ እዚህ ጋር ስክሪኑ ላይ በምታዩት ዩዘር ኔም ወይም ደግሞ ባርኮዱን ስካን አድርጋችሁ ኮንታክት ልታደርጉ ትችላላችሁ። ያሁን ያልኳችሁን ፋይልና የተለያዩ ጠቃሚ ፋይሎችን ማስቀመጥበት ቴሌግራም ቻናል አለ። ዩዘር ኔም ወር ደግሞ ባርኮዱን በመጠቀም መቀላቀል ይቻላል ማለት ነው። ዋትስአፕ ለሚመቻችሁ ደግሞ ስክሪን ላይ በምታዩት ባርኮድ ወይ ደግሞ ስልክ ቁጥሬን በመጠቀም ኮንታክት ልታደርጉኝ ትችላላችሁ። ቴሌግራም ግሩፕ ደግሞ አስተያየት ወይ ደግሞ ጥያቄ ካላችሁ እዚህ ስክሪን ላይ በምታዩት ዩዘር ኔም ወይም ደግሞ ባርኮዱን በመጠቀም ቴሌግራም ግሩፔን ጆይን ማድረግ እና ጥያቄ መጠየቅ ደግሞ ሀሳቦችን ሼር ማድረግ ይቻላል ማለት ነው። ሰው ዛሬ ላሳያችሁ ወደድኩት ይሄንን ነው የሚመስለው። እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ማሰላማ